አመለካከት ከሕይወት ምርጫዎች አንዱ። ደስተኛ ሰው በሆነ ሁኔታ ውስጥ ያለ ሰው ሳይሆን በሆነ አመለካከት ውስጥ ያለ ነው። ሂው ዳውንስ። እኔና ባለቤቴ ቴሪ በታህሳስ ወር አዲስ መኪና ገዝተን ነበር። የእርሷን ቤተሰቦች ለገና ለመጠየቅ ወደ ሂውስተን ለመሄድ የአውሮፕላን ትኬት ቢኖረንም እኛ ግን በአዲሷ መኪናችን ወደ ቴክሳስ ለመሄድ ወሰንን። የሚያስፈልጉንን ነገሮች መኪናችን ላይ ጫንና ከአህትየው ጋር ደስ የሚል ሳምንት ለማሳለፍ ተጓዝን። እዚያ በጣም ጥሩ ጊዜ ነበረን እና እስከ መጨረሻዋ ሰከንድ ድረስ ከአህትየው ጋር ቆየን። ስንመለስ በፍጥነት ወደ ቤት መድረስ ስለነበረብን ያለምንም እረፍት አንዳችን ስንተኛ አንዳችን እየነዳን ተጓዝን። በከባድ ዝናብ ውስጥ ለበርካታ ሰዓታት በመንዳት ሌሊት ላይ ቤታችን ደረስን። በጣም ስለደከመን በሙቅ ውሃ ታጥበን ለመተኛት ተሰናድተናል። ምንም ያህል ቢደክመን በዚያች ምሽት መኪና ውስጥ ያለውን ዕቃ ማራገፍ እንዳለብን ተሰምቶኝ ነበር። ነገር ግን ቴሪ የፈለገችው ታጥቦ መተኛት ብቻ በመሆኑ መኪናው ውስጥ ያለውን ዕቃ ጠዋት ልናራግፍ ወሰንን። ጠዋት 1 ሰዓት ላይ በደንብ በማረፋችን ንቅት ብለን መኪናዋ ላይ የተጫኑትን ዕቃዎቻችንን ለማራገፍ ተዘጋጀን። የፊት ለፊቱን በር ስንከፍት ግን መኪናዋ ማቆሚያው ጋር የለችም። እኔና ቴሪ እርስ በርስ ተያየን። ከዛ ወደ ማቆሚያው ተመለከትን። እንደገና ተያየን። እንደገና ወደ ማቆሚያው ተመለከትን። ከዚያ ቴሪ ደስ የሚል ጥያቄ ጠየቀችኝ። መኪናው ማቆሚያው ጋር ስል መለስኩላት። መኪናዋን የት እንዳቆምናት ብናውቅም መኪናዋ በተአምር ወደ መንገዱ ተመልሳ የመንገዱ ጠርዝ ላይ ቆማ እንደምናገኛት ተስፋ በማድረግ ወደ መንገዱ ተራመድን። የለችም። በጣም በመደንገጥ ለፖሊስ ደወልንና ምናልባት ከፍተኛ ቴክኖሎጂ ያለው አቅጣጫ ጠቋሚው እንዲሰራ አድርገኑ መሆኑን ሪፖርት ጻፍን። ነገሩን ይበልጥ ለማስተካከል የመኪና አቅጣጫ ጠቋሚ ስርዓቱን ለዘረጋው ካምፓኒ ደወልኩ። በ2 ሰዓታት ውስጥ 98% የመገኘት ዕድል እንዳለው አረጋገጡልኝ። እንደገና ደወልኩና መኪናዬ የት ነው ስል ጠየቅኳቸው። ገና አላገኘነውም ሚስተር ሃሪስ፣ ግን በ4 ሰዓታት ውስጥ 94% የመገኘት ዕድል አለው። ተጨማሪ 2 ሰዓታት አለፉ። እንደገና ደወልኩና ጠየቅኳቸው። እንደገና ገና አላገኘነውም፣ ነገር ግን በ8 ሰዓታት ውስጥ ለማግኘት 90% ዕድል አለን ሲሉ መለሱልኝ። የዚህን ጊዜ የእናንተ በመቶኛ ንግግር ለኔ ምንም አይሰራልኝም፣ እኔ ራሴ ጫፍ ላይ ነኝ፣ ስታገኙት ደውሉልኝ አልኳቸው። ቀኑ እየመሸ ሲሄድ ቴሪ መኪና ውስጥ የነበሩትን ነገሮች፣ የሰርጋችን አልበም፣ ካለፉት ትውልዶች ያሉ የማይተኩ የቤተሰብ ፎቶዎች፣ ልብሶች፣ የካሜራ ዕቃዎች፣ የኪስ ቦርሳዬና የባንክ ቼኮቻችንን ስታስታውስ ንዴቷ እየጨመረ መጣ። እነዚህ ነገሮች በዚያ ቅጽበት ከፍተኛ አስፈላጊነት ያላቸው ቢመስሉም ለሕይወታችን ያላቸው አስፈላጊነት ግን ጥቂት ነበር። ቴሪ በብስጭትና ተስፋ በመቁረጥ እነዚህን ሁሉ ነገሮችና አዲስ የገዛነው መኪና ጠፍተው እንዴት በዚህ ነገር ትቀልዳለህ ስትል ጠየቀችኝ። ወደ እሷ እየተመለከትኩ ውዴ፣ መኪናችን ተሰርቆ ማዘን ወይም መኪናችን ተሰርቆ መደሰት እንችላለን። በሁለቱም በኩል መኪናችን ተሰርቋል። አመለካከቶቻችንና ስሜቶቻችን የኛ ምርጫ እንደሆኑ ከልቤ አምናለሁ እና አሁን እኔ መደሰት መርጫለሁ አልኳት። ከ5 ቀናት በኋላ ዕቃዎቻችን ሁሉ ጠፍተው መኪናው $3000 የሚያወጣ ጉዳት ደርሶባት ተመለሰልን። ወደ ሻጩ ለጥገና ስወስዳት በሳምንት ጊዜ ውስጥ ተመለሰልን። በዚያ ሳምንት መጨረሻ ላይ የተከራየሁትን መኪና መልሼ የራሳችንን መኪና ተረከብኩ። የራሳችንን መኪና በማግኘቴ በጣም ተደስቼ እፎይታ ተሰምቶኝ ነበር። እንዳለመታደል ሆኖ እነዚህ ስሜቶች ብዙ አይቆዩም። ወደ ቤት እየሄድኩ ሳለ ከሌላ መኪና ጋር ተጋጨው። የገጨሁት መኪና አልተጎዳም። የኛ መኪና ግን ሌላ $3000 የሚያስወጣ ጉዳት ደርሶባት ሌላ የኢንሹራንስ ጥያቄ አስነሳ። መኪናውን ወደ ቤታችን መውሰድ ቻልኩ። ከመኪናው ወርጄ
ጉዳቱን በደንብ ስመለከት የፊት የግራ ጎማው ተንፍሷል። መኪናውን እንዳቆምኩ በንዴት መኪናውን ስመታ ቴሪ ወደ ቤት መጣች። ወደ እኔ በመራመድ አንዴ መኪናውን አንዴ እኔን አየች። ራሴን እየወቀስኩ መሆኑን ስታይ ክንዶቿን አንገቴ ላይ ጠምጠማ ከልብ በሆነ ሳቅ እጄን ሰጠው። እናም አብረን መልካም ምሽት አሳልፈን